ቪዲዮ ስጀምር እንግዲህ ቅድሚያ ማድረግ ያለባችሁ ያው ዘፈኑን ይሄንን ዘፈን እንግዲህ ኤዲት የተሰራበትን ዘፈን ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ከዛ ዳውንሎድ አድርጋችሁ ኤዲታችሁ ላይ መጠቀም ትችላላችሁ ማለት ነው። ኦቨርሌዎችንም እዚህ ቪዲዮ ላይ ስለምጠቀም እነዚህን ኦቨርሌዎች እንግዲህ ቴሌግራም ቻናሌ ላይ ታገኛላችሁ። ከዚህ በኋላ ግን እማሳያችሁን ነገሮች እንግዲህ እየተመለከታችሁ ትቀጥላላችሁ። ይመቻችሁ። ወደ ኤዲት ቱቶሪያላችን ስንመለስ እንግዲህ እዚህ ጋር እንደምትመለከቱት ክሊፖችን በቢቱ ምትልክ እንግዲህ ቆራርጬ አስቀምጫቸዋለሁ። እንግዲህ የመጀመሪያ ስራችን የሚሆነው ክሊፖቹን እየነካን እንግዲህ ኢን የሚለው ውስጥ እንገባለን። ከዛ በኋላ ኢን የሚለው ውስጥ ከገባን በኋላ ስዊንግ በተም ራይት የሚል እንፈልጋለን። ስዊንግ በተም ራይት አገኘ ነው። ስዊንግ በተም ራይት የሚለውን 3 ሰከንድ እናደርገዋለን። ከዛ አውት ወደሚለው እንሄዳለን። ፌድ አውት ነው የሚመጣላችሁ እና ፌድ አውት የሚለውን ወደ 1 ሰከንድ ዝቅ ታደርጉታላችሁ። ይሄኛውን ደግሞ 3 ሰከንድ ታደርጉታላችሁ። ከዛ ወደዚህኛውም ክሊፕ እንመጣለን። ኢን የሚለው ጋር እንሄዳለን። ከዛ በኋላ ኢን የሚለው ጋር ከሄድን በኋላ ድጋሚ እንፈልጋለን ስዊንግ በተም ራይት የሚለውን 3 ሰከንድ። ከዛ አውት ፌድ አውት ጋር እንሄዳለን። ከዛ 1 ሰከንድ እናደርገዋለን። ኢኑን ደግሞ 3 ሰከንድ። ከዛ ሌሎቹንም እንግዲህ እንደዚህ ታደርጋላችሁ ማለት ነው። ከዛም በመቀጠል እንግዲህ ክሊፖቻችንን ከጨረስን በኋላ ኢፌክት የሚለው ጋር እንገባለን። ከዛ ቪዲዮ ኢፌክት የሚለው ጋር ከገባን በኋላ ትንሽ ስክሮል አድርገን ግሊች የሚለውን እንፈልጋለን። ግሊች የሚለውን ደግሞ ካገኘን በኋላ እንግዲህ ባር ቲቪ የሚለውን ኢፌክት እንጠቀማለን። ባር ቲቪ የሚለውን ኢፌክት ከተጫናችሁ በኋላ እንግዲህ እዚህ ጋር እንደምትመለከቱት ይሄኛውን ወደዚህ እናመጣዋለን ማለት ነው። እስከ ቢቱ መጨረሻ ድረስ እስከ ሼኩ መጨረሻ ድረስ ማለት ነው ትንሽዬ እናደርጋታለን ማለት ነው። እዚህ ጋር እንደምትመለከቱት ከዛ በኋላ እዚህ ጋር ምን እናደርጋለን? ኦብጀክት የሚለውን እንጫናለን። ኦል ቪዲዮ የሚለውን ታደርጋላችሁ። ከዛ በኋላ እዚህ ጋር ኪ ፍሬም አድ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ኪ ፍሬም መጀመሪያና መጨረሻው ላይ የኢፌክቱ መጨረሻ ላይ ታደርጋላችሁ። መጀመሪያው ላይ 100 ታደርጉትና መጨረሻውን ግን 0 ታደርጉታላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ እንግዲህ ዱፕሊኬት የሚለውን እዚህ ጋር ትመለከቱታላችሁ። እሱን 5 ጊዜ ትጫኑታላችሁ ማለት ነው። 1 2 3 4 5 እንደምትመለከቱት እዚህ ጋር 5ኛውን ብድግ ታደርጉና ለቀጣዩ ቪዲዮ መጀመሪያ ላይ ታደርጉታላችሁ ማለት ነው። ልክ እንደዚህኛው። ከዛ በኋላ ይሄኛውን 5 ጊዜ 1 2 3 4 5ኛው ላይ ሲደርስ ሌላኛው ቪዲዮ ጋር እንዲያደርጋችሁ ሌሎቹም ጋር ትቀጥላላችሁ ማለት ነው። እንግዲህ ባር ቲቪ የሚለውን ኢፌክት ደግሞ 5 ጊዜ ለሁሉም ክሊፕ ካደረጋችሁ በኋላ ደግሞ ምን ታደርጋላችሁ? በቀጣይ እዛው ኢፌክት የሚለው ጋር ትገባላችሁ። ከዛ በኋላ ኢፌክት የሚለው ጋር ከገባችሁ በኋላ ድጋሚ ወደ ምን ትመለሳላችሁ? ወደ ፓርቲ ወደሚለው ቦታ ትሄዳላችሁ። ፓርቲ ወደሚለው ጋር ስትሄዱ ሼክ የሚል ታገኛላችሁ። ሼክ የሚለውን ይፈትናካላችሁ። ከዛ ሼክ የሚለውን ደግሞ ወደ ኋላ ቢያንስ የኢፌክቶቹ ግማሽ ላይ ታደርጉታላችሁ። ባር ቲቪ ከሚለው እዚህ ጋር እንደማደርገው ማለት ነው። ከዛ በኋላ ይሄንንም ኦብጀክት ትጫናላችሁ። ኦል ቪዲዮ ታደርጉታላችሁ። ኦል ቪዲዮ ካደረጋችሁት በኋላ መጀመሪያው ጋር ትሄዳላችሁ። መጀመሪያውም ጋርም መጨረሻው ጋርም ኪ አድ ታደርጋላችሁ ማለት ነው። መጀመሪያው ላይ ኪዩን እንግዲህ ስፒድ 100 ኢንቴንሲቲውን ደግሞ 60 ታደርጉታላችሁ ማለት ነው። ይህንንም እንግዲህ አንድ የኮፒ ዱፕሊኬት ታደርጉታላችሁ። ከዛ ቀጣዩ ቪዲዮ ላይ እንዲያደርጋችሁ ሌሎቹም ጋር አንድ ታደርጋላችሁ ማለት ነው። ከዚያም በመቀጠል እንግዲህ እዛው ፓርቲ ውስጥ እንደሆናችሁ ፓርቲ የሚለው ቦታ ላይ እንደሆናችሁ እንግዲህ ሼክ የሚለውን ድጋሚ ታደርጋላችሁ። ከዛ ሼክ የሚለውን እስከ መጨረሻው እንደዚህ ታደርጉትና ከዛ በኋላ አጀስት የሚለውን ትነካላችሁ። ከዛ አጀስት የሚለው ጋር እንግዲህ ስፒድ 50 ላይ ታደርጋላችሁ። ኢንቴንሲቲውን ደግሞ
10 ላይ ታደርጉታላችሁ ማለት ነው። እናም በመቀጠል እንግዲህ ይህንን ኤክስፖርት ታደርጉታላችሁ። ከዛም ኤክስፖርት ካደረጋችሁት በኋላ ድጋሚ ወደ ቪዲዮአችሁ ትመለሳላችሁ። ከዛ ፕላስ የሚለውን እዚህ ጋር ትጫናላችሁ ማለት ነው። ከዛ አሁን ኤክስፖርት ያደረጋችሁትን አድ ታደርጉታላችሁ ማለት ነው። አድ ካደረጋችሁት በኋላ እንግዲህ የቱ ጋር እንደምትቆርጡት ላሳያችሁ። መጀመሪያ ላይ ሼክ ያስገባንበት ቦታ ላይ ሄዳችሁ ታደርጉትና ከዛ እዚህ ጋር ክሊፓችን እንዲቀጥል ያደርግልናል ማለት ነው። እዚህ ጋር አይቀርም። እናም እንግዲህ እንደዚህ ካደረጋችሁ በኋላ እንግዲህ አሁንም ማድረጋቸውን ኦቨርሌዎች የቴሌግራም ቻናሌ ላይ አለላችሁ። እነሱን ኦቨርሌዎች እንግዲህ እዚህ ጋር እንደምትመለከቱት በቅደም ተከተል ታደርጓቸዋላችሁ ማለት ነው። እንግዲህ እዚህ ጋር የምትመለከቱትንም ኦቨርሌ ቀጣይ የምጠቀመውንም ኦቨርሌ እንግዲህ የቴሌግራም ቻናሌ ላይ ታገኙታላችሁ። ገብታችሁ አምጥታችሁ እንግዲህ እዚህ ላይ መጠቀም ትችላላችሁ። አጠቃቀሙንም ላሳያችሁ። አሁን እንግዲህ እኛ የምንፈልገው ይችን ፓርት ነው። ስለዚህ እዚህ አካባቢ እንመጣና ከት እናደርጋታለን። ስፕሊት የሚለውን ትጫናላችሁ። ካጠፋ ነው በኋላ እንግዲህ እዚህ ጋር እንደምትመለከቱት አሪፉ የእሳቱ ፓርት አለ። እኛ ደግሞ የምንፈልገው እሱን ነው። ስለዚህ እዚህ ጋር ዙም ታደርጉትና ወደ ጎን ጠጋ ታደርጉታላችሁ። ከዛ ስፕላይስ የሚለውን ትነካላችሁ። ከዛ ፊልተር የሚለውን ስትነኩ እንደዚህ ያመጣላችኋል ማለት ነው። ከዛ እንግዲህ እዚህ ጋር እንደምትመለከቱት አሪፍ የምትሉትን ፓርት ላይ እንግዲህ ትቆርጡታላችሁ ማለት ነው። እዚህ ድረስ እናመጣዋለን። ስለዚህ እዚህ ጋር ክሊፓችን እንደዚህ ነው ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋርም አድ የምናደርገው ኦቨርሌይ አለ። አድ ኦቨርሌይ የሚለውን እንጫናለን። ይህንንም ኦቨርሌይ እንግዲህ ቴሌግራም ቻናል ላይ አስቀምጬላችኋለሁ፣ ገብታችሁ ማግኘት ትችላላችሁ። ይህንንም ኦቨርሌይ እንግዲህ ከታርጋችሁ ያስገባችሁበት ቦታ ጋር ኤክስፖርት ያደረጋችሁትን ቪዲዮ ከታርጋችሁ ያስገባችሁበት ቦታ ላይ ተወስዱትና ኦቨርሌውን ትጫናላችሁ። ከዛ ስፕላይስ የሚለውን ትነካላችሁ። ፊልተር የሚለውን ከነካችሁ በኋላ እንደዚህ ያመጣላችኋል ማለት ነው። ከዛም በኋላ ድጋሚ እዚህ ጋር እንመጣና ኢፌክትን ትነካላችሁ። ከዛ ምን ወደሚለው ትሄዳላችሁ? ግሊች ወደሚለው ትሄዳላችሁ ማለት ነው። ግሊች ወደሚለው ከሄዳችሁ በኋላ እንግዲህ ትንሽ ዝቅ ታደርጉታላችሁ። ከዛ በኋላ ኔጋቲቭ ፍሪኩዌንሲ የሚለውን ትጫናላችሁ። ከዛ በኋላ እንግዲህ እንደዚህ ታሳጥሩትና ወደ መጀመሪያው ቪዲዮ ጋር ትመለሳላችሁ። ኢፌክት የሚጀምርበት አካባቢ ጋር ማለት ነው። ከዛ እዚህ ጋር እንደምትመለከቱት እንግዲህ አሪፍ ያደርግልናል ማለት ነው። ትራንዚሽኑ ጋር እዚህ ጋር እንደምትመለከቱት። ከዛ በኋላ እንግዲህ አንድ ኢፌክት ይቀረናል። እሱንም እዛው ቪዲዮ ኢፌክት ትገባላችሁ። ከዛ በኋላ ወደ ላይት ወደሚለው ትሄዳላችሁ። ላይት ወደሚለው ከሄዳችሁ በኋላ ሊክ ቱ የሚለውን ይችን ተመለከቷትን እሷን ትጫናላችሁ። ከዛ በኋላ የመጀመሪያው ፓርት ላይ ብቻ ሙሉ ቪዲዮ ላይ ሳይሆን የመጀመሪያው ፓርት ላይ ብቻ እዚህ ጋር እንደምትመለከቱት ታደርጉታላችሁ ማለት ነው። ቪዲዮአችንን እንደዚህ ያደርግልናል። ከዛ በኋላ እንግዲህ እንደምትመለከቱት ኤዲታችንን ጨረስን ማለት ነው። አሁን ኤክስፖርት አድርገን ውጤቱን እንመለከተዋለን። እዚህ ጋር እንደምትመለከቱት እንግዲህ ውጤቱን አሁን እናያለን ማለት ነው። ምን ይመስላል ውጤቱ እንመልከተው። ለማንኛውም እንግዲህ ውጤቱ እንደምትመለከቱት እዚህ ጋር አይታችሁታል ማለት ነው። አሪፍ የተባለ ውጤት አግኝተናል። እናም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ እንድትተባበሩኝ ጠይቃችኋለሁ። ይህ ቪዲዮ ለሌላም ሰዎች እንዲደርስ በደንብ አዳርሱት።